አንድ ጥያቄ ልጠይቅህ። ዛሬ ብትሞት ከቤተሰቦች ውጭ ስንት ሰው ያስታውሳል? አስፈሪው እውነት ይሄ ነው። አብዛኛው ሰው በዚህ ዓለም ላይ ይኖራል፣ ይሞታል። ግን ማንም አያውቁ። ለምን መሰለ? ስለማይታይ። በዚህ ዓለም ላይ ትልቁ ስተት መስራት ሳይሆን አለመታየት ነው። ካልታየ የለህም። ሮበርት ግሪን ሕግ ቁጥር 6 እንዲህ ይለዋል፣ በማንኛውም ዋጋ ትኩረት ስጥ። ስለ አንተ መጥፎ ቢወራ እንኳ ከመዘንጋት ይሻላል ይላል። ዛሬ የምናየው ታሪክ አንዲት ድሃ ሴት እንዴት መላው ፓሪስን በእግሯ ስር እንዳደረገችውና ትኩረትን እንደ ጦር ተጠቅማ እንዴት የንጉሶች ንግስት እንደሆነች ነው። ይህንን ቪዲዮ ስጨርስ ዝም ብለህ የምትኖር ተራ ሰው መሆንህን አቁመህ ደምቀህ የምትታይ ኮከብ ትሆናለህ። እንኳን ወደ መሪ ሐሳብ በሰላም መጣችሁ። እዚህ የምንማረው መኖርን ሳይሆን መግዛትን ነው። ዛሬ ትኩረት እንዴት የሀብትና የስልጣን መክፈቻ እንደሆነ እናያለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ የብሎች ቤተሰብ አካል ሁኑ። በ1840ዎቹ ፓሪስ ውስጥ አንዲት ሴት መጣች፣ ሎላ ሞንቲዝ። ሎላ ምንም ሀብት ወይም ደግሞ ዘመድ አልነበራትም። ነገር ግን አንድ ትልቅ መሳሪያ ነበራት፣ እሱም ትኩረት የመሳብ ጥበብ። ሎላ መድረክ ላይ ወጥታ ስትጨፍር ጭፈራዋ ከሌሎቹ የተለየ ነበር። ሰዎች ይሳደባሉ፣ ይጮሃሉ፣ ይህማ ስነ ምግባር የለውም ይላሉ። ሎላ ግን ይህን ስትሰማ ጭፈራዋን ይበልጥ ታባብሰዋለች። ለምን መሰለ? ሰዎች ስለሷ እንዲያወሩ ትፈልጋለች። አንድ ቀን በፈረስ ስትሄድ የፖሊስ መኮንን ሊያስቆማት ሲሞክር ጅራፉን አውጥታ መታችው። መላው ፓሪስ ስለዚህች አደገኛ ሴት ማውራት ጀመረ። መጥፎም ተባለ ጥሩ የሎላ ስም በየቤቱ ገባ። ትኩረቱ እየጨመረ ሲሄድ የባቫሪያን ንጉስ ሎድቪክ ስለሷ ሰማ። እስቲ ይችን ዓለም የሚያወራላትን ሴት ላያት አለ። ሎላ ንጉሱ ፊት ስትቀርብ ትኩረቱን ለመሳብ ልብሷን በጩቤ ቀደደችው። ንጉሱ በድፍረቷ ተደንቆ ፍቅረኛው አደረጋት። ሎላ ከአንዲት ተራ ስደተኛ ተነስታ መላውን የመንግስት የምታዝ ቆንጆ አምባገነን ሆነች። ሎላን እዚህ ያደረሳት ውበቷ ሳይሆን ትኩረትን የምትሰርቅበት ደፋር ባህሪዋ ነበር። ለምንድን ነው ትኩረት መሳብ ያለብን? አንደኛ ትኩረት ባለበት ገንዘብ አለ። ዓለም የምታየውን ነገር ትገዛለች። ሁለተኛ ምስጢራዊነት ይኖር። ሎላ ሞንቲዝ ሁልጊዜ ሰዎች የማይገምቱትን ታደርግ ነበር። አንተም ሰዎች ቀጥሎ ምን ያደርግ ይሆን ብለው እንዲጨነቁ አድርግ። ሶስተኛ ክፉ ወሬን አትፍራ። በሰዎች ዘንድ መነጋገሪያ መሆን ትልቅ። ሰዎች ስላንተ ማውራት ካቆሙ ያኔ መሞትህ። ወዳጄ ዓለም የምትከተለው ድምፅ የሚያበዙትን ሳይሆን መታየት የሚችሉትን ነው። በጨለማ ውስጥ ተደብቀህ ማንም አላየኝም ብለህ አታልቅስ። መብራትህን አብራ። ጎበዝ ከሆንክ ጉብዝና ይውጣ። ሐሳብ ካለህ ከሐሳብህ ይደመጥ። ከመንጋው ውስጥ ተቀብረህ አትቅር። ዛሬ ወስን። እንደ ጥላ በሰው ስር ትኖራለህ ወይስ እንደ ሎላ ሞንቲዝ ዓለምን በግርም ታስቆማለህ? ትኩረት ሳብ። ስምህን አስጠራ። ያኔ ዓለም ባንተ እግር ውስጥ ትወድቃለች። አንተ ለታላቅነት የተፈጠርክ መሪ ነህ። መታየት ያንተ መብት ነው። ይህ ቪዲዮ ትኩረት እንድትስብ ካነቃቃህ ላይክ አድርገው። ትኩረት ለመሳብ ያደረግከው ደፋር ነገር አለ? ኮሜንት ላይ አጋራን። በሚቀጥለው ቪዲዮ ሕግ ቁጥር 7ን ሌሎች እንዲሰሩልህ አድርግ። ምስጋናውን ግን አንተ ውሰድ የሚለውን አነጋጋሪ ሕግ ይዘን እንመጣለን። እንዳያመልጣችሁ ሳብስክራይብ አድርጉ። እስከዛው ደምቃችሁ ታዩልኝ። ስለተከታተላችሁኝ አመሰግናለሁ። መሪ ሐሳብ ነበርኩ።